ሰላም የተወደዳችሁ ቅዱሳን እንኳን በደህና ወደ ምረት ቻናል መጣችሁ። ለሳምንቱ የመራረጥንላችሁን ዜና ይዘን መጥተናል። አብራችሁን ቆዩ። የአማኑኤል ህብረት ቤተክርስቲያን የመሰረት ድንጋይ የማስቀመጥ መርሃ ግብር አከናወነች። ዘማሪዋን ገድሎ የተሰወረው ግለሰብ ተያዘ። ከውጭ ወዳገኘናቸው ዜና ስናልፍ የአርሜኒያው አፖስቶሊክ ቤተክርስቲያን መሪ መታሰራቸው ተሰማ። ከዜናዎቻችን ጋር አብራችሁን ቆዩ። ዘማሪዋን ገድሎ የተሰወረው ግለሰብ ተያዘ። በአርባ ምንጭ ከተማ በደረሰ ዘግናኝ ግድያ ወንጀል ዘማሪዋ ህይወቷን አጥታለች። የአርባ ምንጭ ከተማ ፖሊስ እንዳሳወቀው የዘማሪዋን ወጣት ነሚያ ተስፋዬን ህይወት ያጠፋው ሰው በቁጥጥር ስር ውሏል። በአርባ ምንጭ ልማት ቃለ ህይወት የናታኒም ኳየር የነበረች ሲሆን ድርጊቱ የተፈጸመው ከአገልግሎት ወደ ቤቷ በመመለስ ላይ ሳለች በተለምዶ ኮንሶ ሰፈር ተብሎ በሚጠራው አካባቢ በጩቤ ተወግታ ህይወቷ እንዳለፈ ተገልጿል። ፖሊስ ባደረገው ፈጣን ክትትል ወንጀሉን የፈጸመውን ግለሰብ በቁጥጥር ስር አውሎ ምርመራውን ጀምሯል። ወጣት ነሚያ በቤተክርስቲያን አገልግሎቷና በደግነቷ የምትታወቅ የነበረች ሲሆን ድንገተኛ ህልፈቷ ቤተሰቦቿንና አብረዋት የሚያገለግሉትን ኳየር አባላት የአርባ ምንጭ ከተማ ነዋሪዎችን በከፍተኛ ሀዘን ውስጥ ጥሏል። ፖሊስ ጨምሮ እንዳመለከተው ድርጊቱ የሴቻ ክፍለ ከተማ በሬ ቀበሌ ውስጥ የካቲት 22 2018 ዓ.ም ምሽት 2 ሰዓት ላይ ከቤተ አምልኮ ወደ ቤቷ ስትመለስ የነበረችውን ወጣት የያዘችውን ሞባይል ለመንጠቅ አስቦ የተለያየ የሰውነት ክፍሎቿን በጩቤ በጭካኔ ደጋግሞ በመውጋት ጉዳት ያደርስባታል። ወጣቷ ባሰማቸው የድረሱልኝ ጩኸት የአካባቢው ህብረተሰብ ቢደርስላትም ተጎጂዋን ወደ ሕክምና ማድረስ እና ሕክምና ቢደረግላትም ህይወቷ ግን ማትረፍ አልተቻለም። መምሪያው በወጣቷ ሞት የተሰማውን ጥልቅ ሀዘን ገልጾ ጉዳዩን አጣርቶ ለህዝብ ይፋ እንደሚያደርግ ቃል ገብቷል። ምረት ቻናልም በወጣቷ ህልፈት የተሰማትን ጥልቅ ሀዘን እየገለጸች ለቤተሰቦቿና ለወዳጆቿ እግዚአብሔር አምላክ መጽናናት እንዲያደርግ ትመኛለች። በሌላ ዜና የአማኑኤል አብያተ ክርስቲያናት ህብረት ቤተክርስቲያን በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ወረዳ 02 ለአምልኮ የሚሆን ቦታ የተረከበ ሲሆን ለምታስገነባውም ዋና ቢሮና ሁለገብ ህንጻ የመሰረት ድንጋይ አስቀምጣለች። በዚሁም ስነ ስርዓት ላይ የአዲስ አበባ የሃይማኖቶች ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝን ጨምሮ የቀድሞው የኢትዮጵያ አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ እና የተለያዩ የአብያተ ክርስቲያናት መሪዎች በተገኙበት ተከብሯል። በዚሁም ስነ ስርዓት ላይ በመላው ሀገሪቱ ቤተክርስቲያኒቷ ከ700 በላይ አጥቢያ እንዳላትና ከ90% በላይ በራሳቸው ህንጻ ውስጥ እንደሚገለገሉ ገልጸዋል። በአጠቃላይ ቤተክርስቲያኒቷ በ1298 ካሬ ላይ የሚያርፍ ባለ 14 ፎቅ የዋና ጽህፈት ቤት እና ሁለገብ ህንጻ ዲዛይን ለእይታ ቀርቧል። ከውጭ ወዳገኘነው ዜና ስናልፍ የአርሜኒያ አፖስቶሊክ ቤተክርስቲያን መሪ ሊቀ ጳጳስ ባግራት ጋላስቲኖ ቤተክርስቲያኗ ከአርሜኒያ መንግስት ስደት እየበዛባት መሆኑን ተከትሎ ከሀገሪቱ ጠቅላይ ሚኒስትር ጋር ውዝግብ ውስጥ ገብተዋል። ሊቀ ጳጳሱ በሽብርና መንግስት ግልበጣ ተከሰው ከሰኔ 25 ጀምሮ እስር ቤት ውስጥ ይገኛሉ። በክርስትናና ሀገሪቱ ውስጥ ባሉ ክርስቲያኖች ላይ እየበዛ የመጣውን ሰልፍ በመቃወም ምክንያት መታሰሬን እንደ ክብር ቆጥሯለሁ ብለዋል። በ2024 ተቀስቅሶ በነበረው የአርሜንና የአዘርባይጃን ጦርነት ታሹሽ ወደ አዘርባይጃን እንድትጠቃለል የተወሰነባት መሆኑ ይታወሳል። የሀገሪቱ ጠቅላይ ሚኒስትር ታሺንያ የአርሜንን ቤተክርስቲያን ለመቆጣጠርና የመንግስት መጠቀሚያ ለማድረግ ሲንቀሳቀሱ ታይተዋል። ይህንንም ተከትሎ ሌሎች ጳጳሳትንና በቤት ውስጥ እስረኛ በማድረግና የቤተክርስቲያኗን መሪ ካቶሊኮስ ግሪኮን ሁለተኛን ከበድ ያለ ትችት ሲዘነዝሩባቸው ተሰምተዋል። የአርመን ክርስቲያኖች ሁሉ በዋና ከተማዋ ዮሪቫ ብቻ ታጥረው እንዲቀሩና እንዲጠፉ
እየተሰራ መሆኑም ተመልክቷል። የአርመን አፖስቶሊክ ቤተክርስቲያን የሶቪየት ህብረትን መንግስት ክርስትናን ሊያጠፋ በተነሳበት ወቅት የ1915 የአርመን ዘር ማጥፋትና የ2024ቱን የናጎርኖ ካራባክ ጦርነትን በጽናት አልፋለች። ይህች ቤተክርስቲያን በ301 በቅዱስ ጊዮርጊስ የቅዱስ በርጦሎሜዎስ ተማሪ በሆኑት የተተከለች እድሜ ጠገብ ቤተክርስቲያን ናት ሲል ክርስቲያን ዴይሊ እና ክርስቲያን ፖስት አስነብበዋል። የተወደዳችሁ ቅዱሳን የምህረት ቻናል ተከታታዮች ለዛሬ አዘጋጅተንላችሁ የተመረጡ ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። እናመሰግናለን። ተባረኩ።